السلام عليكم ورحمة الله تعالى وبركاته ወዳጆቼ ዛሬም ስለ አንድ ትልቅ ቁም ነገር ስለ በላጭ የዱንያ ቀናቶች ላወራችሁ ፊት ለፊታችሁ ገኛለሁ አላህ ቸር አዛኝ የሆነ ጌታ ነው ሁሌም ባሮቹን በጸጋው ይከባቸዋል የመልካም ስራን በሮች ሁሌም ይከፍትላቸዋል ነብዩ ሰለላሁ ዐለይሂ ወሰለም ኢነ ለረቢኩም ፊ ደህሪኩም ነፈሐት ለጌታችሁ እኮ በአመቱ ውስጥ የመልካም ነገሮች በር አጋጣሚዎች የሚከፈትበት የኸይር አየር የሚነፍስበት አለ አላ አዋጅ ፈተዓረዱ ለሃ እናንተ እሷን ተገናኟት ተጠቀሙባት ይሉና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደምታውቁት አላህ ረመዳንን አመጣልን ጾም ነው ለሊቱን ቆም ነው ተሐጁድ ገባና አሽሩ ለዋኺረን ኢዕቲካፍ አሳለፍና ረመዳን አለቀ ስንል አላህ በእዝነቱ ደግሞ ሸዋል ውስጥ 6ቱን ቀን ሰጠን እነሱንም በሱ ጸጋ ጾም ነው አሁን ቀናቶች አለፉ የሐጅ ወር ደግሞ መጣለን በተለይ እነዚህ 10 ቀናቶች ወደኛ መጡ እነዚህን 10 ቀናቶች እንጠቀምባቸው ዘንድ አንድ ሁለት ነጥቦችን ለእናንተ ማስታወስ ወደድኩ አስአላህ التوفيق والإخلاص والسداد والصواب እነዚህ ቀናቶች እጅግ አላህ ዘንድ የተከበሩ ከዱንያ ቀናቶች በላጮች ናቸው ክብራቸውን አንድ ሁለት ሶስት ብዬ ልዘርዝርላችሁ ለመጠቀም ጉልበት እንድናገኝ አንደኛ እነዚህ 10 ቀናቶች በተከበረው ወር ውስጥ የሚገኙ ናቸው አላህ ሰማይና መሬትን ሲፈጥር አመቱን በ12 ወር ከፍሎታል ان عده الشهور عند الله 12 شهرا في كتاب الله يوم خلق السماوات والارض በ12 ከፍሏቸዋል منها ከነዚህ ውስጥ ግን 4 حرم አራቱ የተከበሩ ናቸው ذلك الدين القيم ይህም ቀጥተኛው ሃይማኖት ነው فلا تظلموا فيهن انفسكم በእነዚህ 4 ወራቶች ውስጥ ነፍሶቻችሁን አትበድሉ ይላል እንደሚታወቀው ነፍስም መበደል ሌላውም መበደል በየትኛውም ወር ክልክል ነው إني حرمت الظلم على نفسي فلا تظالموا እኔ በደልን ከልክያለሁ ኮንኛለሁ አትበዳደሉ ይላል አላህ በእነዚህ ወራቶች ደግሞ የበለጠ የጠበቀ ይሆናል ታዲያ በዚህ በተከበረው ወር ውስጥ የሚገኙ ስለተከበሩ 10 ቀናቶች ነው ያወራችሁ ያለሁት ሁለተኛ የነዚህ ቀናት ትልቅነት የሐጅ ወር ውስጥ መገኘታቸው ነው الحج اشهر معلومات ሐጅ እንደሚታወቀው የተወሰነለት ወር ክፍል አለው ከዚህ ወር ውስጥ እነዚህ 10 ቀናቶች ደግሞ የሐጅ አብዛኛው መልካም ስራዎች የሚተገበሩባቸው ናቸው 8ኛው ሌሊት ላይ ሙዝደሊፋ እናድራለን 9ኛው ቀን ለአረፋ ዱዓ ስናረግ ሐጃጆች ይውላሉ የውሙ ነህር አለ እርድ ያለው ዛው ነው ጠጠር ሞሮር ያለ ዛው ነው ጸጉር መላጨቱ ያለው ዛው ነው ሰደቃው ዱህዩ ያለው ዛው ነው በርካታ የሐጅ ተግባራት እነዚህ ቀናቶች ውስጥ አለ በል የሐጅ ዋናው አንኳር አስኳል የውሙ አረፋ ከነዚህ 10 ቀናቶች ውስጥ የተካተተ ነው የአንድ ሙስሊም የእድሜ ልክ ግዴታ የእስልምናን 5ኛ ምሰሶ የሚያቆምበት ሐጅ የሚባለው የሚተገበሩት በእነዚህ ወራቶች ውስጥ በእነዚህ ቀናቶች ውስጥ መሆኑ የቀናቶችን ትልቅነት ይጠቁመናል ሌላ ደረጃውን ልጥቀስ ለሥራ እንድንነሳሳ አላህ በእነዚህ 10 ቀናቶች ውስጥ ምሎ እናገኘዋለን والفجر وليال عشر والشفع والوتر አላህ በ10 ሌሊት መላለው እነዚህ 10ዎቹን ابن عباس ምን ይላሉ ايام العشر من ذي الحجه የذو الحجه 10 ቀናቶች ናቸው ይሉናል والشفع يوم النحر والوتر ደግሞ يوم عرفه ዱዓ ላይ ሐጃጆች የሚያሳልፉበት አላህ በትልቅ ነገር እንጂ አይምልም የቀናቶቹ ታላቅነት እየታየን ነው ታዲያኛም በእነዚህ ቀናቶች ውስጥ በዒባዳ መጠንከር ይኖርብናል ሰለላሁ ዐለይሂ ወሰለም ወባረከ ዐላ ነብይና መሐመድ